ዶክተር ዳናይት ነኝ። ዛሬ ደግሞ ንስር ቢያጋጥሞት ምን ማድረግ እንዳለቦት ልነግሮ መጥቻለሁ። እሺ፣ በመጀመሪያ ደረጃ ያው ሲነስረን ማዞር ምን ሊኖር ስለሚችል ቁጭ ማለት ነው ያለብን። ከዛ ቁጭ ካልን በኋላ ትንሽ ወደፊት ዘንበል እንላለን ማለት ነው። ይህ ደግሞ ጥቅሙ ምንድን ነው? ያው ንስር በሚነስረን ጊዜ ደግሞ ወደኋላ ወደ ጉሮሯችን እንዳይሄድ ነው ማለት ነው። በፍጹም ማድረግ የሌለብን ነገር እንዲቀና ብሎ መቀመጥ ማለት ነው። ይህን ማድረግ የለብንም። ከዛ እንዲጎንበስ ዘንበል እንዳልን አውራ ጣታችንና ጠቋሚ ጣታችንን አምጥተን አፍንጫችን ጫፍ ለስላሳ ቦታ እንፈልጋታለን። በብዛት ከመተንፈሻዎቻችን ከአፍንጫ ቀዳዳ ከፍ ብሎ ነው። ይሄንን ጫድ ብሎ መያዝ። ከዛ በአፍ በተበስ እና ይህንን ለ10 ደቂቃ ያህል ይዘን ከቆየን በኋላ ቀስ ብለን እንለቃለን ማለት ነው። ይህን በለቀቅንበት ጊዜ ስቲል ደሙ ማያቆም ከሆነ ወይ በጣም ብዙ የሚፈስ ከሆነ ወይ በጣም ማዞር ስሜት የሚሰማን ከሆነ ሌላ ተጨማሪ ሕክምና ሊያስፈልግ ስለሚችል ቶሎ ብሎ ወደ ጤና ተቋም መሄድ